الصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا. سهل لنا أمورنا يا رب العالمين. اللهم ارزقنا الإخلاص في القول والنية والعمل لله تعالى. ሁላችንም ኢንሻአላሁ ተዓላ ንያችንን ለአላህ አድርገን እንከታተል። ኢንሻአላህ የዛሬው ርዕሳችን በሸይኽ አብዱላህ አልሐረሪ ረዲየላሁ ዐንሁ ጉዳይ ላይ ነውና አልሐረሪ መውጢነን የተወለዱበትን ሀገር ስንመለከት ሀረር ውስጥ ነው የተወለዱት፣ ሀበሻ ውስጥ ማለት ነው። ያኒ በእሳቸው በአብዛኛው የሚታወቁት አብዱላሂል ሐረሪ አው አብዱላሂል ሐበሺ የተባሉ ነው ማለት ነው። ረዲየላሁ ዐንሁ ወአርዳህ የተወለዱት 1328ኛው ዓመተ ሂጅሪያ ላይ ሲሆን ያኒ በፈረንጆች አቆጣጠር 1910 ላይ ማለት ነው። ያለፉት ደግሞ 1429ኛው ዓመተ ሂጅሪያ ማለትም በአውሮፓውያን አቆጣጠር 2008 ላይ ማለት ነው። ይህ ታላቅ ዓሊም ያደጉበት ቤት ስንመለከት በይቱ ዒልም ነው። እውቀት እጅግ በጣም የተሰራጨበትና እውቀት የረጠበበት በእውቀት የተሞላ ቤተሰብ ውስጥ ነበር ያደጉት። ለዚያ ገና ከልጅነታቸው ጀምሮ 10 ዓመት ሊሞላቸው ሲል አካባቢ ነበረ ቁርአንን ሙሉ በሙሉ ከነተጅዊዱ በስነ ስርዓት ሐፍዘው የጨረሱት ሸምድደው የጨረሱት ማለት ነው። አባታቸው አሸይኽ ሙሐመድ ብኑ ዩሱፍ ልጃቸውን በሚያሳድጉበት ጊዜ ከልጅነት ጀምሮ ኮትኩተው ነበር ያሳደጓቸው። ሐታ የተወሰነ ዒልም ቀስመውባቸው ነበረ። ያኒ አልሙቀዲመቱ አልሐድረሚያ ፊ ፊቅህ ሳደት ሻፊዕያ ሁላችንም የምናውቀው ኪታብ ነው። አባታቸው ነበር ያቀራቸው። ከዚያም በተጨማሪ አልሙኽተሰሩ ሰጊር ፊማ ላቡደ ሊኩል ሙስሊም ሚን ማዕሪፈቲ የተሰኘ ኪታብንም በሻፊዒ መዝሀብ የታወቀ ነው። አባታቸው ነበር ያስተማሯቸው ማለት ነው። በዚህ እንግዲህ በዒልም ያበበ ቤተሰብ ውስጥ ነበር ሸይኻችን ረዲየላሁ ዐንሁ ጉዟቸውን የጀመሩት። እርሳቸው ታዲያ ሀረር ላይ ያሉትን በዒልም የሚታወቁትን ዑለማዎች አዳርሰው በዚያ ብቻ አልተብቃቁም ነበረ። ወደ ተለያዩ ሀገራት እንቅስቃሴ አድርገው ነበር፣ ሀበሻ ውስጥ ማለት ነው። ለምሳሌ ወደ ምዕራብ ክፍል ከተመለከትን ወደ ጅማ ሄደው ስንትና ስንት ርቀት አቆራርጠው ለምሳሌ አሸይኽ ቡሽራ ከሚባሉት አልዓሩድ ወልቀዋፊ ይሄ የአረበኛ ግጥሞች ጋር የተያያዙ ነገሮችን ዓሩድና ቀዋፊን ተምረውባቸው ነበረ። ከዚያም በተጨማሪ አሸይኽ አብዱራህማን ኢብኑ አብድላህ ከሚባሉት ደግሞ አሁንም ወደ ጅማ አካባቢ ከሚገኙት ሶሒህ ሙስሊምን፣ ሱነኑ ነሳኢ፣ ተድሪቡ ራዊ እየተባለ የሚታወቀውን ሸርሑ ተቅሪብ ነወዊ በሙስጠላህ ጉዳይ በሙስጠላህ ዘርፍ ያለ ነው። የአልሐፊዝ ወስዩጢ ኪታብ ነው። እነዚህን ኪታቦች በአጠቃላይ እንደዚሁም ከሶሒህ ኢብኑ ሒባን እና ሱነኑ ልኩብራ የተወሰነውን ክፍል ሱነኑ ልበይሃቂይንም ሱነን ሙስነዱ ልኢማም አሕመድ እነዚህን ኪታቦች ከእነዚህ ታላቅ ዓሊም ተምረው ነበረ ማለት ነው። አሸይኽ ሺሮ እየተባሉ በተለምዶ የሚታወቁት ደግሞ አሸይኽ ሙሐመድ ሸሪፍ አሁንም ጅማ አካባቢ ታዋቂ ታላቅ ዓሊም ነበሩ። ከእርሳቸው ጋር ደግሞ ሰዋሰው ጉዳይን የዓረበኛ ጉዳይን ከእርሳቸው ነበር የወሰዱት። ሸርሑ ሙልሐት ልኢዕራብ ይሄ ታዋቂ ኪታብ ነው። ሸርሑ አልፍየት ብን ማሊክ የአልፍየት ብን ማሊክ ታዋቂ ኪታብ ነው። ሸርሑን ሊብኒ ዓቂል ኢብኑ ዓቂል የተሰኘ ኪታብ ሸርሕ አለ የእብኑ ማሊክ ማለት ነው። ወሸርሑ ሻፊየት ብን ልሓጅብ የእርሳቸውንም ኪታብ ደግሞ ኢብኑ ሓጅብንም ሸርሑን ተምረውት ነበረ ከሼክ ሺሮ እየተባሉ ከሚታወቁት ማለት ነው። እንዲሁም ከዚህም በተጨማሪ በፊቅህም ጉዳይ ደግሞ ፈትሑል ጀዋድ የተሰኘውን ሸርሑል ኢርሻድ አልኢርሻድ ኢብኑል ሙቅሪ የሚባሉ ታላቅ ዓሊም ያዘጋጁት ሲሆን ሸርሑን ኢብኑ ሐጀር አልሀይተሚ ያዘጋጁት ነው። ያን ኪታብም እንደዛው ከዚህ አሸይኽ ሙሐመድ ሸሪፍ ወይም ሼክ ሺሮ እየተባሉ የሚታወቁት ላይ ተምረው ነበር ማለት ነው ሼኻችን ረዲየላሁ ዐንሁ። ወደ ሰሜኑ ክፍል ደግሞ አመርተው ወደ ራያ ባቀኑበት ጊዜ የሐበሻ ሙፍቲ الحበሻ እየተባሉ የሚታወቁት አሸይኽ ሙሐመድ ሲራጅ አልጀበርቲ ከዚህ ታላቅ ዓሊም ብዙ ኪሎ ሜትሮችን አቆራርጠው ሄደው ሱነን አቢ ዳውድን ኢብኑ ማጃህን ሸርሑ ኑኽበት ልፊክር
نخبة الفكر يا الحافظ ابن حجر كتاب ነው የራሳቸውን ኪታብ አዘጋጅተው ሸርህ አድርገውት ነው ራሳቸው ሙስጠላህ ጋር የተያዘ ኪታብ ነው። ያን ኪታብን ከማን ነው የተማሩት? الشيخ محمد سراج الجبرتي ሙፍቲ ራያ እየተባሉ የሚታወቁት ማለት ነው رضي الله عنه وارضاه። ከዚያም በኋላ ይሄን የተወሰኑ ኪታቦችን በዚህ መልኩ ሱነን አቢ ዳውድ ኢብኑ ማጃህና የሙስጠላህ ጉዳይ ላይ ከተማሩ በኋላ አጠቃላይ በእርሳቸው ሰነድ ያለውን በጠቅላላ ኢጃዛ ሰጠዋቸው ነበረ الشيخ محمد سراج الجبرتي ማለት ነው رضي الله عنهما وارضاهما። ታዲያ ሸይኻችን رضي الله عنه እንዲሁ ሀገራቸው ላይ ብቻ አልነበረም። ልክ ከዚህ በፊት የነበሩት ቀደምት ዑለማዎች ያደርጉት እንደነበረው የሀገራቸውን ካዳረሱ በኋላ ልዩ የሚባል ዒልም አለው የተባለውን በአጠቃላይ ካጠቃለሉ በኋላ ወደ ውጭ ወጥተው ነበረ። በተለይም ደግሞ የሆነ ሰዓት ላይ ይሄ ኃይለ ሥላሴ የተባለ የሚጠራው ሰው እጅግ በጣም ዑለማዎች ጫና ያደርግ ስለነበረ ሐታ እስከ መግደል ደረጃም ደግሞ ደርሶም ስለነበረ ሸይኻችንን ለሁለት ጊዜ ታስረው ነበረ በመሰረቱ በዚህ ሰው የዘመን ማለት ነው። ይሄ ጫናው በሚበዛበት ጊዜ ሸይኻችን ረዲየላሁ ዐንሁ ወደ ሒጃዝ አምርተው ነበረ። መካ ሄደውም ከዚያ አሉ ከተባሉ ታላላቅ ዑለማዎች ጋር ተገናኝተው ዒልምን ቀስመው ነበረ። ከዚያም ወደ መዲና አምርተው ነበር። ከዚያም ቤተል መቅዲስን ዚያራ ብለው አምርተው ነበር ረዲየላሁ ዐንሁ። ከዚያ በኋላ ወደ ደማስቆ ወደ ሶሪያ ካመሩ በኋላ እዚያ ተቅሪበን ለ20 ዓመታት ገደማ ሲያስተምሩ ዒልማቸውን ሲያፈሱ ዘጋ ቆይተው ነበር ማለት ነው። ከዚያ በኋላ ሸይኻችን ረዲየላሁ ዐንሁ ወደ መጨረሻ መርጊያቸው ወደ ሆነችው ወደ በይሩት ጉዟቸውን አደረጉ ማለት ነው። 1372 ላይ 1372ኛው ዓመተ ሂጅሪያ ላይ ነበር ለመጀመሪያ ጊዜ ወደ በይሩት የገቡት ሸይኻችን ረዲየላሁ ዐንሁ ያኒ በፈረንጆች አቆጣጠር 1952 ላይ ማለት ነው። እዚያ ጋር በሚገቡበት ጊዜ ታዋቂ ዓሊም ስለነበሩ የሀገሯ መሻይኾች ዑለማዎች በታላቅ መስተንግዶ ነበር የተቀበሏቸው ማለት ነው። የሚገርመው ነገር በተለያዩ የሚገኙ ሀገራት ታላላቅ የሚባሉ ዑለማዎች ትልቅ ቦታ የሚሰጧቸውን ይህን ታላቅ ዓሊም አንዳንድ የእርሳቸውን ቀድር ያላወቀ የእርሳቸውን ማንነት በደንብ ያልገባው ወይም ደግሞ አውቆም ደግሞ ሒስድ ወይም ምቀኝነት የተጠናወታቸው ሰዎች ያኒ ደህና ሀገራችን ያፈራቻቸው ታላላቅ ዑለማዎች እንዳሉት እና እርሳቸውም አንዱ መሆናቸውን መቀበል ሲገባው ነገር ግን እንዲሁ ዝም ብሎ በርሳቸው ላይ የተለያዩ ጥላሽት የሚነዙ የሚረጩ ሰዎች አሉ ማለት ነው። ያኒ አንድን የዓሊም ቀድር የሚያውቀው ዓሊም ብቻ ነው እንጂ ጃሂል ከሆነ ወይም ደግሞ ዓሊም ተብሎም ደግሞ ምቀኝነት ወይም ሒስድ ነገር ካለበት አደጋው ከባድ ነው። ኢንሳፍ አይኖረውም። ያኒ ሚዛናዊ የሆነ ምልከታ አይኖረውም ማለት ነው። ወይላ ታላላቅ ዑለማዎች الشيخ عبد الله رضي الله عنه ማንነታቸውን አውሊያዎች ጨምሮ ሸይኹል አብዳል እያሉ የወልዮች መራቲብ አላቸው፣ ደረጃዎች አሏቸው። ስዲቅያ የሚባል ለምሳሌ ደረጃ እንደነ ሰይዱና አቡበክር ስዲቅ የደረሱበት ደረጃ አለ። አብዳል ወይም ቁጥብ እያሉ ልክ የዑለማዎቹ ሙጅተሂዱ ሙጥለቅ ከዛ በኋላ ሙጅተሂዱን ፊል መዝሀብ ወይም አስሐቡል ውጁህ እያሉ ደረጃዎች እንዳሏቸው ሁሉ ወልዮችን ደግሞ ሁሉም ደረጃቸው አንድ አይደለምና የነ ሰይዱና አቡበክር ስዲቅ የነ ሰይዱና ዑመር የዊላያነት ደረጃና ከዛ ውጭ ያሉት ለምሳሌ እዛ በኋላ የሚመጡት የዊላያነት ደረጃ እኩል አይደለም። ሁሉም ወልዮች እንኳን ቢሆኑ ማለት ነው እኔ ወልዮች የተባሉት በጠቅላላ ደረጃቸው እኩል አይደለም። በመካከላቸው መራቲቦች አሉ፣ ደረጃዎች አሉ። እናም ሸይኻችን ረዲየላሁ ዐንሁ ታላላቅ የሚባሉ ወልዮች በራሱ አንተ መሪያችን ነህ ሸይኹል አብዳል እያሉ ትልቅ ሙገሳና ውዳሴ እየሰጧቸው በዕልምም በፈድልም ትልቅ ቦታ እየሰጧቸው በል ከዚያም አልፎ በእርሳቸው በሸይኻችን ሰበብ ረዲየላሁ ዐንሁ ተማሪዎቻቸውን ራሱ ትልቅ ቦታ ይሰጧቸው ነበረ። ሼክ ጀሚል ሐፊዘሁላህ አላህ ይጠብቃቸውና 1986ኛው በአውሮፓውያን አቆጣጠር 1986 ላይ ይላሉ አንድ ከታላላቅ ዑለማዎች መካከል አውሊያዎች መካከል አንዱን ዘይርን አሉ። ስማቸው የዚህ ወልይ ስም الشيخ محمد سليم الرفاعي ይባላሉ። ሀገራቸው ቃራ የምትባል ነች። ወደ በደማስቆና በሂምስ በመካከል ያለች ሀገር ነች። ይህ ታላቅ ወልይ ሸይኻችን ረዲየላሁ ዐንሁ
ከእርሳቸው ጋር ተገናኝተው ነበረ። በጣም አደባቸው የዚህ الشيخ ሰሊም الرفاعي الشيخ محمد ሰሊም الرفاعي የተባሉት ሸይኻችን ተመልከቱ። ያኒ ዓሊም ለዓሊም ወልይ ለወልይ ብቻ ይተዋወቃሉና ምን ሲሉ አወድሰዋቸው ነበር ሸይኻችን ይህን الشيخ محمد ሰሊም الرفاعي ማለት ነው። ምን ብለዋቸው ነበር? ما رأيت رفاعيا مثله ብለዋቸው ነበር። ሱብሃንአላህ እንደርሳቸው እንደዚህ الشيخ محمد ሰሊም الرفاعي ያለ አይነት በይፋዒ ጦሪቃ የሚታወቅ ሰው አላቅም ይላሉ። ሱብሃንአላህ ያኒ በጣም ሙተዋዲዕ ነበሩ الشيخ محمد ሰሊም الرفاعي ማለት ምን ይላሉ ታዲያ الشيخ ጀሚል ረዲየላሁ ዐንሁ እኛ ይህን ታላቅ ዓሊም ትልቅ ወሊ ለመዘየር አመራን አሉ። الشيخ محمد ሰሊም الرفاعي ማለት ነው። አራት ሰዎች ነበር ይላሉ። كنا 4 أشخاص فذهبنا لزيارته ለመዘየር አመራን وكان أجري له عملية جراحية ቀዶ ጥገና ተደርጎላቸው ነበር አሉ። وطلع من المستشفى ከዚያም ከሆስፒታል ወጣው ነበር። رفعت قلنسوتي وأعطيته إياها الشيخ جميل ምን ይላሉ? ሄድኩኝና ወደዚህ ታላቅ ወልይ ስለነበሩ በረከታቸውን ፈልጌ ኮፍያዬን አውልቄ እስቲ እንኩና الله يبارك بك بعد إذنك لو تقرأ لي عليها لأجل البركة ለበረካው ሲባል አንቱ الشيخ محمد ሰሊም ሆይ ብትቀሩልኝ እዚህ ቀለንሷዬ ላይ በረካው እንዲመጣልኝ አሏቸው። ሱብሃንአላህ ሼክ ጀሚል ናቸው ለዚህ الشيخ محمد ሰሊም የሚሏቸው ማለት ነው። ከዚያ ምን አደረጉኒ الشيخ محمد ሰሊም الرفاعي ተመልከቱ። እነዚያ ወልዮች ሙተዋዲዖች ናቸው፣ በጣም ይተናነሳሉ። ምን ማድረግ ጀመሩ? فصار يمسح القلنسوة على جرحه እርሳቸው ቀዶ ጥገና አድርገው ወጣው ስለነበረ ሼክ ጀሚል የሰጧቸውን ቀለንሱዋ ያችን ኮፍያ ያቁስላቸው ላይ መዳበስ ጀመሩ አሉ፣ ማሻሸት ጀመሩ አሉ። ويقول ምን ይሉ ነበር? አንቱም طلاب الشيخ عبد الله الهرري እናንተ እኮ የሼክ አብዱላህ አልሀረሪ ተማሪ ናችሁ። አና አተበረኩ ሚንኩም እኔ በእናንተ ነው ተበሩክ የማደርግ እንጂ እናንተ አይደላችሁም በእኔ አላቸው። ሱብሃንአላህ በተዋዱዓቸው ነው። በእርግጥ ግን ደግሞ ለሼኻችን الشيخ አብዱላህ ረዲየላሁ ዐንሁ ይሰጡት የነበረውን ክብር ትልቅ ቦታ የሚያሳይ ነው። ተመልከቱ እንግዲህ እነዚህ በሀገር አንድ ሆኖ አይደለም፣ ጥቁር ሆነው አይደለም፣ ወይም ደግሞ ሀበሻ ሆነው አይደለም። ምንም እንኳን የውጭ ሀገር ከመሆናቸው ጋር ወይም ሶሪያዊ ከመሆናቸው ጋር ተመልከቱ ግን ያኒ ዒልም ያስተሳሰራቸው ሒስድ ምቀኝነት የሚባል ነገር ከልባቸው ወልቆ የሄደ አጠቃላይ ሸይኻችን ላይ በፍጹም መጥፎ ጥላቻ ሊኖር አይችልም። ያኒ الشيخ አብዱላህ ረዲየላሁ ዐንሁ በየትኛውም ዘርፍ ከተመለከትናቸው ትልቅ ሞዴል የነበሩ ታላቅ ሼክ ነበሩ ረዲየላሁ ዐንሁ። ዙህዳቸውን ከተመለከትን ያኒ ልባቸው ከዱንያ ጋር ፈጽሞ የተንጠለጠለ አልነበረም። ነብዩና ሙሐመድ አለይሂ ሰላቱ ወሰላም ለሙዓዝ ኢብኑ ጀበል ኢያከ ወተነዑም فإن عباد الله ليسوا بالمتنعمين الإمام أحمد በዘገቡት ሐዲስ ላይ ለሙዓዝ ኢብኑ ጀበል ለታላቁ ሱሐቢ ነብዩ አለይሂ ሰላቱ ወሰላም ምን ይሏቸዋል ሲመክሯቸው? አንተ ሙዓዝ ሆይ አደራ ተነዑምን ራቅ፣ በዱንያ ላይ መዘፈቅን አደራ ራቅ። فإن عباد الله ليسوا بالمتنعمين እነዚያ የአላህ ባሪያዎች እኮ ፈጽሞ በዱንያ የሚዘፈቁ ልባቸው ከዱንያ ጋር የተንጠለጠለ አይደለም፣ እንደፈለጉ ነፍሳቸው የፈለገችውን በጠቅላላ አይደለም የሚያደርጉት አሉ። ሸይኻችን ረዲየላሁ ዐንሁ ይህን ሐዲስ ተግባር ላይ አውለውት ነበረ። ሸይኻችን ረዲየላሁ ዐንሁ ምን ይሉ ነበረ? ኢኒ ወልሐምዱሊላህ አሉ ለአላህ ምስጋና ይገባውና እኔ ለማ ኩንቱ ፊ ሶሪያ ላይ በነበርኩበት ጊዜ ቀብለ አን አስኩነ ሉብናን ከመምጣቴ በፊት ካነ ጧዓሚ الخبز والشاي واللبن الرائب واحيانا البندوره ሱብሃንአላህ እኔ 20 ዓመት ሙሉ እዚያ ጋር በተቀመጥኩበት ጊዜ ሶሪያ ላይ ምግቤ የነበረው ሻይ ከዳቦ ጋር፣ አንዳንዴ ከወተት ጋር፣ አንዳንዴ ደግሞ ምን ጨምርበታለሁ አሉ ቲማቲም ነገር ጨምርበታለሁ። ወለም አሽተሪ ቀጥ اللحم 20 ዓመት ስቀመጥ አንድም ቀን ስጋ ገዝቼ አላውቅም አሉ። ሱብሃንአላህ كان معي شيء من المال أصرف منه لما خرجت من بلادي كهاجري سوطا يتوسن ገንዘብ ነበረኝ። ومنذ جئت إلى لبنان ما عملت بالأجرة እኔ ወደ ሉብናን ከመጣሁ ጀምሮ ፈጽሞ በደመወዝ ተቀጥሬ የሰራሁበት የለም። على الفتح ነበር የሚኖሩት ሸይኻችን ረዲየላሁ ዐንሁ። كنت أدرس الناس العقيدة
ሰዎችን እምነት አቂዳን ጉዳይ አስተምራቸው ነበረ። ወኡሐذሩ الناس من كفريات ከኩፍርያቶችም በጣም ተሰራጭቶም ስለነበረ እርሳቸው በመጡበት ቅጽበት በተለይ መንገድ ላይ አላህ የሚሰደብበት ጊዜም ስለነበረ አስጠነቅቅ ነበር አሉ አላሁ ተዓላ አሉ። ከዚያም አላህ ይሄን ኢኽላስን ይሄን ጥርት ያለ ስራዬን ቆጥሮልኛሉ። አላሁ ተዓላ አቅበለ ቢቁሉብ الناس ኢለየ የሰዎች ልብ ወደ እኔ እንዲመጣ አደረገልኝ፣ እንዲወዱኝ አደረገኝ። ፈሳሩ يحضرون الدروس ويسمعون ደርሶችን እየመጡ ወደ እኔ መማር ጀመሩ፣ ያደምጡ ጀመር። አሸይኽ ሐሳን ሸይኻችን ረዲየላሁ ዐንሁ ሶሪያ ላይ በነበሩበት ጊዜ አንድ በየጊዜው እየመጣ እሳቸውም ታላቅ ዓሊም ናቸው። አሸይኽ ሐሳን ማለት ሶዲቃቸው ነው፣ የሸይኻችን ጓደኛ ነበሩ እና ሸይኽ ሐሳን በየጊዜው ወደ ሸይኻችን ቤት እየመጡ ይዘይሯቸው ነበረ። ካነ የእቲ ኢለየ ለማ ኩንቱ ፊ ሻም ሶሪያ ላይ በነበርኩበት ጊዜ ይመጣ ነበር አሉ ሸይኽ ሐሳን የሚባሉት። ካነ የቁሉ ሊ ዐላ ወጅህ ልሙባሰጣ እንደው እንደ ቀልድ አስመስሎ ምን ይለኝ ነበር አሉ። በጣም በየጊዜው ሲመጡ የሚጋብዟቸው ሸይኻችን ዳቦ ከሻይ ጋር በጣም በየጊዜው ይሄ ነገር ሲደጋገም የሆነ ጊዜ ላይ እንደ ቀልድ ብሎ ላ ዩጀዱ ኢለ ሻይ ወልኹብዝ እንደው ሁሌ በቃ በመጣው ቁጥር ሻይና ዳቦ ብቻ ነው የምታቀርብልኝ አለኝ አሉ። ሱብሃንአላህ ሸይኻችን ረዲየላሁ ዐንሁ እንደዚህ አይነት ተናዑም የሚባል ዱንያ ላይ መዘፈቅ የሚባል ነገር ፈጽሞ አልነበራቸውም። ወመረተን ከዕለታት አንድ ቀን ካነ ሸይኽ ነቢል መዐ ሸይኽ ፊል በይት አሸይኽ ነቢል ሐፊዘሁላህ አላህ ይጠብቃቸውና ከታላላቅ የሸይኻችን ተማሪዎች መካከል አንዱ ናቸው። ከሸይኻችን ጋር ቤት ውስጥ ነበሩ፣ ወሕደሁ ብቻቸው ነበሩ። ፈቃለ ለሁ ሸይኹና ሃቲ ጣዓም ምግብ አምጣ አሉ ሸይኻችን ረዲየላሁ ዐንሁ። ፈዘሀበ አኺ ኢለል መጥበኽ ከዚያ ወደ መጥበኹ ወደ ማዕድ ቤቱ አመሩና ሸይኽ ነቢል ወፈተሐ አልበራድ ማቀዝቀዣ ነበር ከፈቱት። ፈለም የጅድ ሸይአን ፊህ ምንም አላገኙም ነበረ ሸይኽ ነቢል ማለት ነው። ፈቃለ ሊሸይኽ ላ ዩጀዱ ጣዓም ከዛ ለሸይኻችን መጡና ምንም ምግብ የለም አሏቸው። ፈቃለ ለሁ ሸይኻችን ምን አሏቸው? አላ ዩጀዱ ዘይት እሺ የለም እንዴ አሏቸው። ቃለ በላ ናም አለ አልኳቸው። ቃለ ወኹብዝ እሺ ኹብዝስ ዳቦስ አለ አሏቸው። ቃለ በላ አዎ አለ አልኳቸው አሉ። ፈቃለ ሸይኹ ሃዛ ጣዓሙን ይሄ እኮ ታዲያ ምግብ ነው ዘይትና ዳቦ። ሱብሃንአላህ ይሄ እኮ እኛ እንግዲህ ብዙን ጊዜ ይሄ ምግብ እንደሌለ ነው የሚቆጠረው። ሱብሃንአላህ ዳቦ ከዘይት ጋር እኮ ይሄ ምግብ ነው። ላ ተቁል ላ ዩጀዱ ጣዓም ምግብ የለም አትበል አሏቸው። ሱብሃንአላህ አላሁ አክበር። ቃለ ምን ይላሉ ሸይኽ ነቢል ታዲያ ፈአከልና ኹብዘን ወዘይተን በዚያን ጊዜ ዳቦን ከዘይት ጋር አድርገን ተመገብን አሉ። ወካነ ሃዛ ጣዓመና ዛሊከ ልየውም በዚያን ቀን ምግባችን ይሄ ብቻ ነበረ፣ ኹብዝ ከዘይት ጋር ማለት ነው። ሱብሃንአላህ ወመረተን ከዕለታት አንድ ቀን ሸይኽ አብዱረዛቅ ሸሪፍ ረሒመሁላህ ምን ይላሉ? አንድ ቀን ከዕለታት አንድ ቀን አሉ ዓሚለት ለሁ ዘውጀቱሁ ጣዓመን ለዚዘን ተመልከቱ ዙህዳቸው ልባቸው ከቀልባቸው ልክ እንደ ሀበሻ ታላላቅ ወልዮች ዛሂዶች እነዚያ ታላላቅ የእስላም ሊቃውንት ወልዮች የነበራቸውን ሁኔታ እንድንገነዘብ ማለት ነው። ዓሚለት ለሁ ዘውጀቱሁ ጣዓመን ለዚዘን ከዕለታት አንድ ቀን ለሸይኻችን ባለቤታቸው በጣም ጣፋጭ የሆነ ምግብ ሰራችላቸው። ፈአከለ ሉቅመተን ፈአዕጀበሁ አንድ ጉራሽ ሲቀምሱ በጣም ወደዱት። ጣፋጭ ምግብ ነበረና ማለት ነው፣ በጣም ያማረ ምግብ ስለነበረ በዚህን ጊዜ ነፍስያቸውን ሰብረው ለመጣል ነፍስያቸውን አደብ ለማስያዝ ፈጠለበ ኩበን ሚነል ማ በኩባያ ውሃ አምጡልኝ አሉ። ባለቤታቸውን እንዲያመጡላቸው አደረጉ። ፈሰከበሁ ዐለይሂ ሐታ የተገየረ ሱብሃንአላህ በዚያ ጣፋጭ የነበረው ምግብ ውሃ ፈሰሱበት። ፈቃለት ለሁ ዘውጀቱሁ ባለቤታቸው በዚህን ጊዜ ምን አለች? ሊመ ፈዐልተ ዛሊክ ይህን ያማረውን ምግብ እንዴት በዚህ ውሃ ልትጨምሩበት ምግቡን ጥፍጥናውን እንዴት ልታሳጡት ትችላላችሁ ብላ ስትጠይቃቸው ፈቃል ሸይኻችን ረሒመሁላህ ምን አሉ? አሳሊሑን ኢዛ አሐቡ ሸይአን ገየሩህ። አላሁ አክበር ነፍስያ እነዚያ ደጋግ አላህ ባሪያዎች እኮ አሉ የሆነ የሚወዱትን ነገር ነፍስያቸው መይል የምታደርግበት የምታዘነብልበት ነገር ሲያገኙ ይቀይሩታል አሉ። ሱብሃንአላህ
ረዲየላሁ ዐንሁ ወአርዳህ። ዙሁዳቸው የሚገርም ነበረ። ፈጽሞ እንዲህ አይነት ለዚዝ የሆነ ነገር ወይም እንዲሁ ማንኛችንም እኛ ሁላችንም እንደምናደርገው ያንም የተለያየ ምግብ እንዲሁም ያግበሰብሱ አልነበሩም። ሱብሃንአላህ። ተዋዱዓቸውን ከተመለከትን ሸይኻችን ረዲየላሁ ዐንሁ በጣም ሙተዋዲዕ ነበሩ፣ ይተናነሱ ነበረ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም መን ተዋضዐ ሊላሂ ረፈዐሁ ላህ፣ ለአላህ ብሎ የተናነሰ ሰው ከፍ ያደርገዋል ብለዋልና ተወዳጁ ሸይኻችን ረዲየላሁ ዐንሁም እጅግ በጣም ይተናነሱ ነበረ። አሸይኽ አብዱረዛቅ አሸሪፍ ረዲየላሁ ዐንሁ ወረሒመሁ ምን ይላሉ? የሆነ ዕለት አሉ ወመሪቱ ዛተ የውሚን፣ ከዕለታት አንድ ቀን ታምሜ ነበር አሉ። ፈጊብቱ ዐንሁ አያመን ፈሽተቅቱ ኢለይህ፣ ከዛ ለቀናት ያክል ለተወሰኑ ቀናት ከእርሳቸው በመራቄ በጣም ናፈቋቸው። እንግዲህ ሼክ አብዱረዛቅ አሸሪፍ ማለት የሼኻችን ኻዲም ነበሩ። በጣም ይኸድሟቸው ነበር ሼኻችን ረዲየላሁ ዐንሁ። ከዛ ናፈቁኝ፣ በጣም አሞኝ የተወሰነ ቀናት ብቀር በጣም ናፈቋቸው አሉ። ሱብሃንአላህ። ሼኻችን የሚናፈቁ ሼክ ነበሩ። ሙዓመላቸው በጣም ለጢፍ ስለነበረ ፈለማ ጂእቱ ሊዚያረቲሂ ወአነ መሪድ፣ እያመመኝ ወደ ሼኻችን መጣሁኝ አሉ። ቃለ ሊ ሊማ ከለፍተ ነፍሰከ ነሕኑ ነእቲ ኢለይከ። ተመልከቱ፣ ታላቅ ዓሊም ከመሆናቸው ጋር ተማሪያቸው ታሞ ወደ እርሳቸው በናፍቆት ሲመጣ ወደ እርሳቸው እንዴት ራስህን ታስቸግራለህ? እንደዚህ ማድረግ አልነበረብህም እኮ እኛ መጠን እንዘይርሃለን አሏቸው። ثم أمر أحد إخواننا بردي إلى البيت بسيارتي، ከዛ ከተማሪዎቻቸው አንዱን በቃ አንተ በሰያራህ በታክሲ ውሰደው አሉና አዘዙና وفي صباح اليوم الثاني جاء لزيارته رضي الله عنه። በቀጣይ ቀን ሼክ አብዱረዛቅን ቤታቸው ጋር ሄደው ዘይሯቸው ሼኻችን ረዲየላሁ ዐንሁ። ሱብሃንአላህ። ሼኻችን ይህ ተዋዱዓቸው መተናነሳቸው ተማሪዎቻቸው ጋር ብቻ ሳይሆን ሐታ ብዙውን ጊዜ አሁን የቤት ዘበኞች በሚባሉበት ጊዜ አሁን ብዙ ሰው የተለያየ ያመናጨቀና የተለያዩ መጥፎ ቃላትን እየተናገረ ማርከሱ ቢቀር ያን ያክል እነሱን ማቅረብ ላይ ወይም ደግሞ ለነሱ ቦታ መስጠት ላይ ብዙ አይታይበትም ነበረ። ሼኻችን ግን ረዲየላሁ ዐንሁ ሐታ የእርሳቸው ዘበኛ ሆነው የተቀመጡ እንኳ በራሱ የቢናው አጠቃላይ እሳቸው ያሉበት ህንፃ እዚህ ሀገር ላይ የታወቀ ነገር ነው። ህንፃ በሚኖርበት ጊዜ ዘበኞች ይኖራሉ። ሐታ ከነሱ ጋር እንኳ ዝቅ እያሉ ይተናነሱላቸው ነበረ። ሱብሃንአላህ። ያኔ ሼኻችን ረዲየላሁ ዐንሁ ብዙ ቢዚ የሚያደርጋቸው ነገር ከመኖሩ ጋር ስለዚህ ዘበኛ እንዴት ነው ያለበት ሁኔታ፣ የቤተሰቡ ጉዳይ በምን ሁኔታ ነው ያለው፣ ቤተሰቦቹ ሰላም ናቸው ወይ እያሉ ያጣሩ ይጠይቁ ነበረ። ምን የሚመገበው ነገር አለ ወይ የሚጠጣው ነገር አለ ወይ እያሉ ይጠይቁ ነበረ። ወካነ ኢዛ ወሰለ ልቢናአ ሰለመ ዐለይሂ፣ ወደ እሳቸው ወደሚገቡበት ወደ ህንፃ በሚገቡበት ጊዜ ሰለመ ዐለይሂ አሰላሙ ዐለይኩም ብለው ስመውት ነበር የሚገቡት። ይሄን ጠባቂያቸውን ዘበኛውን ማለት ነው። መረተን አርሰለ አሐዱ አሕባብ ሸይኽ ሊሸይኽና ሰሕነ ሚን አንዋዕ ለሕሚ ልመሽዊ፣ ከዕለታት አንድ ቀን ከተማሪዎቻቸው አንዱ ለሸይኻችን ስጋ የተለበለ ወይም የተጠበሰ የሆነ ስጋ ላከላቸው ወደ ሸይኻችን። ሱብሃንአላህ። ፈለማ ጀለሱ ሊየእኩሉ ጣዓም ለይለን መዓ ሸይኽ፣ ከዚያ ለመመገብ ብለው አብረዋቸው ያሉት በተሰባሰቡበት ሰዓት ወضዑ ሰሕነ አልአሩዚ ወሰሕነ አልለሕም፣ ሩዝ ያለበትንና ስጋ ያለበትን ሳህን አቀረቡ ማዕድ ጋ ማለት ነው። ካነ ሊለዚነ የእኩሉነ መዓ ሸይኽ፣ ይሄ የሩዙ ያለበትና ስጋ ያለበት አብረዋቸው ላሉት ነው እንጂ ሼኻችን እሱን አይደለም የሚጠቀሙት። ሼኻችን የሚጠቀሙት ፈሪድ ይወዱ ስለነበረ ፍትፍት ነገር ይጠቀሙ ስለነበረ እንደሚታወቀው ሼኻችን ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ፈሪድ ይሄን ፍትፍት ምግብ ይወዱ ነበረ። ምክንያቱም ለጊዜ ራሱ የሚወስድን ነገር የለውም። ከዛ በተጨማሪ ሐታ ለማዒዳ ለጨጓራ ራሱ በቀላሉ ለመፍጨት የሚመች ነው ይላሉ። ሱብሃንአላህ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ይወዱት ነበረ እና ሼኻችን ይመገቡ የነበሩት ኹብዙ ወይም ዳቦው ተፈርፍሮላቸው ከመረቅ ጋር ተዋህዶ ፍትፍት ነበር የሚመገቡት የነበረው። ከዛ በኋላ ያን የስጋው ሳህን በሚቀርብላቸው ጊዜ
ቃለ ሊአሐድ ጡላቢሂ ከአንዱ ለተማሪዎቻቸው አንዱ ምን አሉት? አዕጢሂ ሊሐሪስ ልቢና ይሄን ህንፃ ለሚጠብቀው ለዘበኛው ወስደህ ስጠው አሉ። ሱብሃነላህ አልረሱትም በዚያ ቅጽበት እንኳ ማለት ነው። ወሰሊም ሊ ዐለይሂ ሰላምታዬንም አድርስልኝ አሉት። ሱብሃነላህ ከዚህም በላይ ተመልከቱ ምን ያክል ሙዓመላቸው እጅግ በጣም ለዘብተኛ እንደነበሩ ሸይኻችን። ወመረተን ፊ ሸህሪ ረመዳን በረመዳን ወር የሆነ ዕለት ላይ ደዓሁ ሸይኹና መዓ ዘውጀቲሂ ኢለል ኢፍጣር ይህን ዘበኛቸውን ከባለቤቱ ጋር ጠሩት የሆነ ጊዜ ላይ ሱብሃነላህ ለኢፍጣር ማለት ነው። ፈለማ ሐضረ አጅለሰሁ ዐለል ኩርሲይ ወዘውጀተሁ አይضን እርሱንም ከዚያ በኋላ ለኢፍጣር በጋበዙት በመጣ ጊዜ እርሱንም ባለቤቱንም ወንበር ላይ ያስቀመጡና ፈካነ ሐሪሱል ቢናኢ ወዘውጀቱሁ ወሸይኹና ወዘውጀቱሁ ዐላ ጣዊለትን ዋሂደትን ይፍጢሩን። አላሁ አክበር። ሸይኻችን ከባለቤታቸው ጋር ይሄ ዘበኛው ከባለቤቱ ጋር አንድ ላይ ሆኖ ያፈጥር ነበር። ያኒ ሸይኻችን ረዲየላሁ አንሁ ታላቅ ዓሊም ከመሆናቸው ጋር የተለያዩ ሀገራት እየመጡ ፈትዋ የሚጠይቋቸው ከመሆናቸው ጋር ነገር ግን እንደዚህ ታች ወርደው እኔን ከፍ ከፍ አድርጉኝ ሳይሉ ከነዚህ ሰዎች ጋር እየተቀመጡ ይመገቡ ዝቅ ይሉ ነበር ማለት ነው ረዲየላሁ አንሁ። ሸይኻችን ከዚህም አልፎ ሸፈቃም ነበራቸው፣ እዝነት የሚባልም ነገር ነበራቸው። በጣም ያኒ ለተማሪዎቻቸውም ወይም ለትልልቆችም ለትንንሾችም በጣም አዛኝ ነበሩ ሸይኻችን ረዲየላሁ አንሁ። الشيخ عبد الرزاق الشريف رضي الله عنه ورحمه من ይላሉ ከዕለታት አንድ ቀን እኔ ምግብ አዘጋጅላቸው ነበር። እኔ አብዛኛውን ጊዜ ምግብ ያዘጋጁላቸው ነበር ኻዲማቸው ስለነበሩ ማለት ነው። ምግብ አዘጋጅላቸውና ወላ አጅሊሱ معه للطعام الا اذا طلب مني ذلك እርሳቸው ና ከኔ ጋር አብረህ ተቀምጠህ ብላ እስካላሉኝ ድረስ አብሬ አልቀመጥም ነበር አሉ። ذات يوم ከዕለታት አንድ ቀን አሉ وجدت الذين عنده كثرة እርሳቸው ጋር ያሉት ሰዎች በጣም በርካታ ስለነበሩ فوضعت الطعام وخرجت من الغرفة ምግብ አስቀምጬ ወጣሁኝ አሉ ከክላስ حتى اوسع المكان لغيري ለሌሎች ሰዎች ላሉት ሰዎች ታዳሚ በርከት ያሉ ስለነበሩ ምግብ አስቀምጬ ቦታ እንዲበቃቸው ብዬ ወጣሁኝ አሉ። فما كان منه رضي الله عنه إلا أن سأل عني لأجل الطعام ያ በርካታ ሰው ከመኖሩ ጋር አስታወሱኝና እኔን አሉ ሱብሃንአላህ አስታወሱኝና ጠየቁ አብዱልረዛቅ የት ሄዶ ነው አሉ። ወናዳኒ ጠሩኝም ወአጅለሰኒ ቁርበሁ ሊአኩለ معه ከእርሳቸው ጎን አስቀመጡኝ አሉ። ተመልከቱ ያኒ ምን ያክል ትልቅ ስሜት አለው ሸይኹ ጠርቶ ተማሪውን ና ከጎን የሆነ ብላ ሲለው ማለት ነው። ጠሩኝና ከጎን አድርገው እንድበላ አደረጉኝ አሉ። ወቃለ ከዚያም አሉ ሱብሃንአላህ ምን ያክል ልባቸው እንዴት ይደሰታል እንግዲህ ሼክ አብዱልረዛቅ ማለት ነው። ምን አሉኝ አሉ ሊ አንተ لا تحتاج لإذن للجلوس معي للطعام አንተ እኔ ጋር ለምግብ ለመቀመጥ እኮ ፈቃድ መጠየቅ አይጠበቅብህም። አንተ ከኔ ጋር ሁሌ መቀመጥ ትችላለህ ያለ ፈቃድ አሉ። ሱብሃንአላህ ረዲየላሁ ዐንሁ ወአርዳ። ሼኻችን ትልልቆችን በጣም ያከብሩ ነበረ፣ ትልቅ ልዩ ቦታ ይሰጡ ነበረ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ለይሰ ሚና መን ለም ዩወቂር ከቢረና ወየርሐም ሰጊረና ሲሉ የተናገሩትን ታላላቆቻችንን ያላከበረ ለህፃናትም ያላዘነ የእኛን ትክክለኛ ጎዳና በትክክል የያዘ አይደለም ብለው የተናገሩትን ሐዲስ ተግባር ላይ ያውሉ ነበር ሼኻችን ረዲየላሁ ዐንሁ። በልዩ ሁኔታ ለትልልቆቹ ትልቅ ቦታ ይሰጡ ነበረ። فيقربهم إليه ويجلسهم على الكرسي يعني ትልቅ ሰው በሚመጣበት ጊዜ ለዚህ ለሐጅ ቦታ ኩርሲ ወንበር አምጡለት እያሉ በልዩ ሁኔታ ይቀበሏቸው ነበር። ሱብሃንአላህ ويسألهم عن أحوالهم ስለ ሁኔታዎቻቸው እንዴት ናቸው እያሉ ጠይቋቸው ነበር። فإن كان وقت الطعام قدمه على المائدة وجعل القدر في ناحيته الله أكبر ምግብ በሚቀርብበት ጊዜ እነዚያ ትልልቅ ሰዎች ወደ ማዕዱ በመምጣት እንዳይቸገሩ ማዕዱን እነርሱ ወዳሉበት ነበር የሚወስዱት ሸይኻችን ረዲየላሁ ዐንሁ ሱብሃንአላህ። وطلب منا أن نأتي بالماء لنغسل يدي هذا الكبير ሱብሃንአላህ። ሼክ አብዱልረዛቅ ምን ይላሉ? ትልልቅ ሰዎች ቤት ጋር ካሉ አሉ እኛ ሄደን የዚህን ትልቅ ሰው እጅ እንድናጠብ ምግብ በሚቀርብበት ጊዜ የዚህን ትልቅ ሰው እኛ እንድናጠብ ሼኻችን ያዙን ነበር አሉ። አላሁ አክበር። ምን አይነት
ያኒ ትልቅ اهتمام አክብሮት ነው የሚሰጡት የነበረው። ከዛ ምግብ ከጨረሱም በኋላም ደግሞ እነዚህ ትልቅ ሰው የተባሉት በእድሜ የገፉ የሚባሉት ተመግበው ሲጨርሱ አሁንም እጃቸውን የምናጥበው እኛ ነበረ በሸይኻችን ትእዛዝ ማለት ነው። وإذا دخل عليه كبير ትልቅ ሰው በእድሜ የገፋ ሰው ሲገባ ወደ እርሳቸው وقف ورحب به وأجلسه على الكرسي ቆም ብለው እንኳን ደህና መጣህ ብለው ከዚያም ወንበር ላይ ያስቀምጡት ነበረ። وكان شيخنا عند جلوسه الطويل يضع رجله على كرسي صغير أحيانا لعلة فيها عندنا ጊዜ ሸይኻችን መቀመጣቸው በሚረዝምበት ጊዜ ትንሽ ኩርሲ ላይ እግራቸውን ከፍ አድርገው ያስቀምጡ ነበር። ተመልከቱ እንግዲህ فإذا دخل عليه እንግዲህ እሳቸው ሰላማቸው ነው ይሄን ነገር ስለሚሰማቸው ነው እድሜያቸውም ገፋ ስላለ ማለት ነው። فإذا دخل عليه مسن استأذنه الله أكبر ታዲያ በእድሜ የገፋ ሰው እርሳቸው እግራቸውን እንደዚህ ዘርግተው በተቀመጡበት ሰዓት የሆነ ትልቅ ሰው ከገባ ለዚህ ትልቅ ሰው ፈቃድ ይጠይቃሉ። ቢአን يترك رجله عليها እግሬን ዘርግቼ ብቀጥል በዚሁ ባለሁበት ብቀጥል ትፈቅድልኛለህ ብለው ፈቃድ ይጠይቁት ነበር። الله أكبر وأحيانا لا يستأذن بل ينزلها إلى الأرض አንዳንድ ጊዜ ፈቃድ ራሱ ሳይጠይቁ ትልቅ ሰው ሲገባ እግራቸውን ያስቀምጡ ነበር። الله أكبر وإن آلمته وأراد مدها يستأذن الحاضرين ከዚያ በኋላ ደግሞ ከተሰማቸውና ካመማቸው ፊት ለፊታቸው ያሉትን የተቀመጡት ሰዎች ትፈቅዱልኛላችሁ እግሬን ብዘረጋ ይሉ ነበር። حتى የሆነ ጊዜ ላይ ህፃን ልጅ እንኳን ፈቃድ ጠይቀው ነበር ይላሉ። ፊት ለፊታቸው ህፃን ልጅ ነበር እግሬን ብዘረጋ ፊት ለፊት ትፈቅዱልኛለህ ብለው ማለት ነው። رضي الله عنه وأرضاه وكان إذا دخل الكبير አሁንም ምን ይላሉ الشيخ عبد الرزاق إذا دخل الكبير يعلمنا أن يقوم له الصغير ትልቅ ሰው ሲገባ ህፃን ቆሞ እንዲያስቀምጠውና ቆሞ እንዲቀበለው ያደርጉ ነበር ያዙ ነበር አሉ። وأن يقعده مكانه حتى إنه مرة ከዕለታት አንድ ቀን الشيخ نبيل ከሸይኻችን ጋር ነበሩ። ከዚያ በኋላ ለመዘየር ብለው የሆነን ሰው ዙርና رجلا كبيرا ትልቅ በእድሜ የገፉ ሰው ሄደን ዘየርን አሉ። فجاء بما يضيفنا ከዚያ ያ ቤቱ የዛ የትልቅ ሰው ቤት ነውና በእድሜ የገፋ ነበረ ሰውየው። ሸይኻችን ወደ ቤቱ ከሸይኽ ነቢል ጋር በሄዱበት ጊዜ ለማስተናገድ ብሎ አንዳንድ ነገሮችን ሲያመጣልን ወነظر الشيخ إلي ሸይኽ ነቢል ምን ይላሉ ሸይኻችን ወደኔ ተመለከቱ አሉ። وقال خذ عنه ይሄ በእድሜ የገፋ ሰው እኛን እያስተናገደ ነውና ተቀበለውና አስተናግድለት አሉኝ አሉ። الله أكبر ومرة كان يجلس أمام الشيخ የሆነ ጊዜ ላይ አሁንም ሸይኽ ነቢል حفظه الله ሸይኻችን ፊት ለፊት ጋር ተቀምጠው ነበር። فدخل ضيوف كبار في السن በእድሜ የገፉ እንግዶች በሚገቡበት ጊዜ فنظر إليه الشيخ ليتنحى جانبا فلم يفهم ሸይኻችን ወደ ሸይኽ ነቢል ተመለከቱ ያኒ ቦታ እንዲለቁለት ትልቅ ሰዎች ብለው ሲመለከቱ ግን ሊረዷቸው አልቻሉ። فقال له الشيخ ሸይኻችን በዚህን ጊዜ በግልጽ ተናገሩ። ምን አሉ إذا دخل الكبار تنحى الصغار الله أكبر ትልልቆች እኮ ሲገቡ ህፃናት ቦታ ይለቃሉ አሉ። አደብ ሲያስይዟቸው ማለት ነው። ሱብሃንአላህ ሸይኻችን የዚህን አምሳያ የዚህ አይነት ብንጠቅስ በጣም ብዙ መጥቀስ እንችላለን። ሸይኻችን ረዲየላሁ ዐንሁ ሱናውን የነቢዩን ዐለይሂ ሰላቱ ወሰላም ልክ ፊት ለፊታቸው ኑስባ ዐይነይህ ያለ እስከሚመስል ድረስ እያንዳንዱን በተጠንቀቅ ይፈጽሙ ነበር። ምግብ አመጋገባቸውን ብንመለከት ሲቀመጡ ገና የሚቀመጡት መሬት ላይ ነበረ። ሱናው እሱ ስለሆነ ከፍ ያለ ቦታ ላይ አልነበረ የሚቀመጡ የነበረው። እንደዚሁም እግራቸውን አቀማመጣቸውም ደግሞ እግራቸው ላይ ተቀምጠው ቀኝ እግራቸውን ተክለው ነበረ ይቀመጡ የነበረው። ويأكل بأصابعه الثلاثة ሲመገቡ ደግሞ በሶስት ጣታቸው ነበር ይመገቡ የነበረው። ከዛ ምግብ ሲጨርሱ ደግሞ لعق الإناء بإصبعه ولحسه كما ورد في السنة በሱና እንደመጣልን ያን የተመገቡበትን ጣታቸውንም እቃውንም ይልሱ ነበር ማለት ነው ሱና ስለሆነ። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም القصعة تستغفر للاعقها ብለዋል። قصعዋ ያቺ አንድ ሰው ከተመገበ ምግብ ተመግቦ ሲጨርስ ያን የሚልስ ከሆነ የሚያብስ ከሆነ በደንብ ያን ለሚያብሰው ሰው ምህረትን ትጠይቅለታለች። በአላህ ችሎታ በአላህ ቁድራ እንድትናገር ያድርጋታል አሉ። اللهم اغفر له ያቺ እቃዋ አላህ ሆይ ማረው ለዚህ ባሪያ እያለች ዱዓ ታደርግለታለች፣ ምህረትን ትጠይቅለታለች አሉ። አላሁ አክበር ሸይኻችን ይሄን በተግባር ያሳዩ ነበር። ከዚያም በተጨማሪ
ሌላም አሁን ነቢዩ ዓለይሂ ሰላቱ ወሰላም አብሪዱ ቢጣዓሚ ፈኢነ ልሓዘ ላ በረከተ ፊህ ምግብን አብርዳችሁ ተጠቀሙ የሚለውን ምክንያቱም ሙቀት ያለው በጣም የሞቀ ምግብ ከሆነ በጣም የሚፋጅ ምግብ ከሆነ ላበረከተ ፊህ በረከት የለውም ብለው የተናገሩትንም ተግባር ላይ ይውሉ ነበረ። ሸይኻችን ማ ካነ የእኩሉ ጣዓመ ኢን ካነ ሸዲደ ሱኹና በጣም የሞቀ ምግብ ከሆነ የሚያቃጥል አይነት ነገር ከሆነ በፍጹም አይመገቡም ነበረ። በል የካነ የንተዚሩ ሐታ ተኺፈ ሱኹነቱ መጠጥም ነገርም ይሁን ወይም ደግሞ የሚበላ ምግብ ነገርም ይሁን ቀዝቀዝ የተወሰነ ያ በጣም በከባድ ሁኔታ ፈልቶ የነበረው ነገር ቀዝቀዝ እስከሚል ድረስ የተወሰነ እስከሚቀል ድረስ ይጠብቁ ነበር ማለት ነው። ሱብሃንአላህ። ሸይኻችን ረዲየላሁ ዐንሁ አሁንም ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ኩሉ ዘይተ ወደሂኑ ቢሂ ፈኢነሁ ሚን ሸጀረቲን ሙባረካ ያሉትንም ተግባር ላይ ያውሉ ነበረ። ዘይቱንን አሉ ነቢዩ ዓለይሂ ሰላቱ ወሰላም ተመገቡት፣ ለምግብነት ተጠቀሙት አሉ። እንደዚሁም ተቀቡትም፣ ምክንያቱም የተባረከ ዛፍ ከተባረከ ዛፍ የሚወጣ ዘይት ነውና አሉ። ዘይቱን በጣም ልዩ ቦታ አለው በሸሪዓችን። ሸይኻችን ረዲየላሁ ዐንሁ ይህን ሐዲስን በተግባር ያውሉ ነበረ። በጣም በዘይት መቀባት ያበዙ ነበር ሸይኻችን ረዲየላሁ ዐንሁ። ከእግራቸው ከራሳቸው ጀምረው እስከ እግራቸው ድረስ ይህን ዘይቱንን ይጠቀሙት ነበረ። ነቢዩ ዓለይሂ ሰላቱ ወሰላም ምክር የለገሱትና ያስተላለፉት ስለሆነ ማለት ነው። በል ምን ይሉ ነበር ሸይኻችን ረዲየላሁ ዐንሁ? መን አከለሁ ኢትባዐን ለሁ ሰለላሁ ዐለይሂ ወሰለም ፈለሁ ሰዋብ። የነቢዩን ዓለይሂ ሰላቱ ወሰላም መንገድ መከተል ፈልጎ የእርሳቸውን ሱና መከተል ፈልጎ የተጠቀመው የተመገበው፣ ተመልከቱ እየተመገበም ሰዋብም አለው አሉ። ምክንያቱም ነቢዩ ያበረታቱት ምግብ ስለሆነ ማለት ነው። ወቢሂ ኢትባዐን አሁንም የነቢዩ ሱና መከተል ፈልጎ የእርሳቸውን ሐዲስ ተግባር ላይ ለመዋል ፈልጎ የተቀባውም ሰው ደግሞ ፈለሁ ሰዋብ አሁንም ለዚህ ሰው አጅር አለው አሉ። ሱብሃንአላህ። ወካነ ከሲረን ማ የእኩሉ ሰሪድ አሁንም ሸይኻችን ረዲየላሁ ዐንሁ ሰሪድ በጣም ይጠቀሙ ነበር። ምክንያቱም ይህ ሰሪድ ነቢዩ ዓለይሂ ሰላቱ ወሰላም ይወዱት የነበረ ምግብ ስለሆነ የፍትፍት የምንለው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ፈድሉ ዓኢሸተ ዐለ ኒሳኢ የእናታችን አኢሻ ከሌሎች ሴቶች ያላት ብልጫ አሉ ከተወሰኑ ሴቶች ሲቀሩ ከፈድሊ ሰሪድ ዐላ ሳኢሪ ጣዓም ሰሪድ የሚባለው ፍትፍት የሆነው ጣዓም ምግብ ከሌሎች ምግቦች የተሻለ ብልጫ እንዳለው ሁሉ እናታችን አኢሻም ከሌሎች ሴቶች ብልጫ አላት ሲሉ ይናገራሉ። በዚህ ሐዲታቸው ይሄ ሰሪድ የሚባለው ወይም ደግሞ ፍትፍት የሚባለው ምግብ በጣም የሚወደድ ምግብ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም እየተናገሩ ነው። ሸይኻችንም ይሄን ተግባር ላይ ያውሉት ነበረ። በል ምን ይሉ ነበር ሸይኻችን? አሰሪዱ አስሃሉ ሊልሀድሚ ይሄ ሰሪድ ወይም ፍትፍት ምግብ እኮ አሉ ለመፈጨት በጣም ቀላል የሆነ ምግብ ነው አሉ። ወአስሃሉ ፊልመዱ እንደዚሁም ለማግኘትም ቀላል የሆነ ነው። ፈላ የእኹዙ ወቅተን ጠዊለን ሱብሃነላህ። እነዚህ ትልልቅ ሰዎች ከጊዜ ጋር ነው እናሽቅድምድማቸው ምን ይላሉ? ወቅትም ጊዜም አይፈጅም አሉ። ከቀደምት የኢስላም ሊቃውንት መካከል እኮ እንደነ ኢብኑ ዓቂል የሚባሉ ታላቅ ዓሊም ነበሩና ምግባቸውን በሚመገቡበት ጊዜ አርጥበው ነበር የሚመገቡት ይላሉ። ያኔ ኹብዝ ነገር ለምሳሌ በደረቁ አይመገቡትም፣ በውሃ ያርሱትና ይመገባሉ። ለምን ከተባለ በደረቁ ከሆነ ጊዜ ይወስድብናል ይላሉ። ሱብሃንአላህ። እስከዚህ ድረስ ጊዜያቸውን በጣም ትልቅ ቦታ ይሰጡ ነበረ። ሼኻችን ምን ይላሉ? ፈላ የእኹዙ ወቅተን ጠዊለን ይሄ ሰሪድ በሚሆንበት ጊዜ ፍትፍት ሲሆን ፈጽሞ ጊዜ አይወስድም አሉ። ሱብሃንአላህ። ሸይኻችን ረዲየላሁ ዐንሁ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አጥዒሚ ጣዓም ወአፍሺ ሰላም ወሰሊ ቢለይሊ ወናሱ ኒያም ምግብን መግቡ ለአንድ ሰሓባቸው ነቢዩ ዓለይሂ ሰላቱ ወሰላም ሲመክሩት ምን አሉ? አጥዒሚ ጣዓም ምግብን መግብ አሉ። ወአፍሺ ሰላም ሰላምታንም አብዛ። ወሰሊ ቢለይሊ ወናሱ ኒያም ሰዎች በተኙበት አንተም ሌሊት ተነስተ ስገድ አሉት። ይህንም ሸይኹና ረዲየላሁ ዐንሁ ተግባር ላይ አውለውት ነበረ ረዲየላሁ ዐንሁ። ፈካነ ከሲረ ልኢጥዓሚ ሊመን ዐንደሁ አብረዋቸው ላሉት ይቅርብኝ እያሉ ይመግቧቸው ነበረ። ከሲረ ልኢፍሻኢ ሊሰላም ሰላምታንም ለሚያውቁትም ለማያውቁትም ይሰጡ ነበረ። ሙዋዚበን ዐላ ቅያም ለይል
ወለው ካነ ፊ ሽደት መረዲህ በሽታቸው በጣም ጠንቶባቸው እንኳ ቢሆን በራሱ የሌሊት ሶላት ላይ የሙጥኝ ብለው ይይዙ ነበረ። ሱብሃነላህ አላሁ አክበር። ሸይኻችን ረዲየላሁ አንሁ ፈካነ ሚን ዐደቲሂ አነሁ የስተይቂዙ ቀብለ ዱኹል ልፈጅር ቢነሕዊ ሰዓ ፈጅር ከመውጣቱ በፊት ልምዳቸው የሼኻችን ቀደም ብለው ከአንድ ሰዓት ቀደም ብለው ይነሱ ነበር አሉ። አው አቀል ወይም ከአንድ ሰዓት ቀደም የተወሰነ ቀደም ብለው ብቻ ይነሱ ነበረ። ፈየተወضኡ ወዩሰሊ ማሻ አላሁ ለሁ አን ዩሰሊ ከዛ ውዱእ አድርገው አላህ የሻላቸውን ያክል ይሰግዱ ነበረ፣ የሌሊት ሶላት ማለት ነው። ወየንተዚሩ ዱኹል አልፈጅር ይሄ ወቅት በመሰረቱ የተባረከ ወቅት ነው። ሒፍዝ ራሱ የሚከብደው ሰው ካለ ከፈጅር በፊት ቀደም ብሎ ይህችን አንድ ሰዓት ቢጠቀምባት ሌላውን ሰፊ ጊዜ ከመጠቀም ያብቃቀዋል። ከፈጅር በፊት ቀደም ብለው ይነሱና ፈጅር መግባቱን ይጠባበቃሉ። ፈኢዛ ተአከደ ሚን ዱኹል ልወቅት ወቅቱ መግባቱን ወዲያው እንዳረጋገጡ መጀመሪያ የሚያደርጉት ተሕሲን ነው። ራሳቸውን መጠበቂያ ምሽግ ነው የሚሰሩት ማለት ነው። በደአ ቢተሐሱኒ ምን ብለው ተሕሲን ያደርጋሉ? ራሳቸውን መጠበቂያ ቃል ምን ይላሉ? ቢስሚላሂ አለዚ ላ የዱሩ መዐ ስሚሂ ሸይኡን ፊል አርድ ወላ ፊሰማእ ወሁወ ሰሚዑል ዐሊም። 3 ጊዜ ይሄ አልኢማሙል ቡኻሪ አልአደቡል ሙፍረድ ላይ የዘገቡት ሐዲስ ነው። ሌሎችም እንደዛው ማለት ነው። ከዚያ ثم تقام الصلاة فيصلي ከዚያ የሱብህ ሶላት ኢቃማ ይደረጋል፣ ቆመው ይሰግዳሉ። ሶላታቸውን በጨረሱ ጊዜ ደግሞ ዊርድ ይቀጥላሉ ማለት ነው። ከሱብህ ያኒ ዊርዳቸውን ከሱብህ በኋላ 10 ጊዜ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ዐላ ኩሊ ሸይኢን ቀዲር። ይሄ ከመግሪብ በኋላና ከሱብህ በኋላ ይሄን ፈጽሞ አይተውትም ነበረ። ከዛው ይሄም ተሕሲናቸውንም ይቀጥሉ ነበር። ሐስቢ አላሁ ላ ኢላሃ ኢላሁ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም 7 ጊዜ ይሄን ይሉ ነበረ። ለምን ከተባለ ነቢዩና ሙሐመድ ዐለይሂ ሰላቱ ወሰላም ሐዲታቸው ላይ ስለተናገሩ ማለት ነው። ይሄን ነገር ማለትን ስላበረታቱም ማለት ነው። ከዚያም በኋላ ሱብህ ሰግደው አውራዳቸውን እያሉ ዚክር እያሉ ይጠብቃሉ የዱሃ ወቅት እስከሚገባ ድረስ ማለት ነው። ይሄን የሚያደርጉት ለምንድን ነው ከተባለ ደግሞ ነቢዩና ሙሐመድ ዐለይሂ ሰላቱ ወሰላም ሐዲታቸው ላይ መን ሶለል ገዳተ ፊ ጀማዓቲን የሱብሕን ሶላት በጀማዓ የሰገደ ተመልከቱ። በደንብ ተግባር ላይ ለማዋል እንንቀሳቀስ ሁላችንም። የጀማዓ ሶላት በጀማዓ የሰገደ የሱብሕን ሶላት አሉ። ثم قعد يذكر الله ከዚያም አላህን ለማውሳት የተቀመጠ ሰው حتى تطلع الشمس ፀሐይ እስከምትወጣ ድረስ ያለበት የሰገደበት ቦታ ተቀምጦ አላህን ሲዘክር የቆየ ሰው ثم صلى ركعتين ከዛ ፀሐይ ስትወጣ 2 ረክዓ የሰገዳሉ ካነት ለሁ ከአጅሪ ሐጀትን ወዑምረትን ታመትን ታመሃ። አላሁ አክበር። 3 ጊዜ ያጠበቁት ሙሉ የሆነ ሐጅና ዑምራ ያደረገ ሰው የሚያገኘውን አጅር የሚመስል ለዚህም ሰው አለው አሉ። አላሁ አክበር። ምን ያክል ትልቅ አጅር የሚያስገኝ ነገር ነው። በጣም ቀላል ነገር ከመሆኑ ጋር ማለት ነው። ሸይኻችን ረዲየላሁ አንሁ ይሄን እዚያው በተቀመጡበት ቆይተው 2 ረክዓ ሰግደው ነበር የሚያሳልፉት፣ ይሄን ሐዲስ ተግባር ላይ ለማዋል ማለት ነው። አላህ ከዚያ በኋላ ثم يستلقي شيخنا قليلا ከዚያ የተወሰነ ጋደም የሚሉና ሸይኻችን ረዲየላሁ አንሁ والسبحة تدور في يده ሱብሓቸው አሁንም እጃቸው ላይ የተንቀሳቀሰች ነው። وهو يهلل ويستغفر لا اله الا الله استغفر الله እያሉ ዚክር እያሉ ወአሕያናን ይናሙ ቀሊለን አንዳንድ ጊዜ ደግሞ ዱሃን ያችን ሶላት ረክዓ ከሰገዱ በኋላ የተወሰነ አረፍ ይሉ ነበረ። ثم يستيقظ ويشتغل بالذكر ከዛ ይነሱና አሁንም ዚክር ነው ይቀጥላሉ ወደ ዚክራቸው ማለት ነው። እነዚያ ትልልቅ ሰዎች እነዚያ ትልልቅ ወልዮች እንደሚያደርጉት ثم يجلس مع طلابه ከዚያ በኋላ ተማሪዎቻቸው ጋር ይቀመጣሉ አሉ። فيسألونه عما عرض عليهم من مسائل የተለያዩ ጥያቄዎች በየአቅጣጫው የሚመጡትን ጥያቄዎች ያቀርቡላቸዋል ሸይኻችን። እርሳቸው ባህር ነው ያፈሱላቸው ነበረ፣ መልስ ይሰጧቸው ነበረ። وعند نحو العاشرة يأكلون معه ከዛ ተقريبا በሀገራችን አቆጣጠር 4 ሰዓት አካባቢ ላይ ሲሆን ምግብ ይመገቡ ነበረ። وقبل أن يبدأ بالأكل يغسل يده ከመብላታቸው በፊት መጀመሪያ ይታጠቡ ነበር፣ ከጨረሱም በኋላ ይታጠቡ ነበር እጃቸውን ማለት ነው። ከዚያ በኋላ ሲዋክም ይጠቀማሉ። ከዛ የጥርስ መሰርሰሪያንም እንደዛው ይጠቀሙ ነበር፣ ሱና ነውና ማለት ነው። ثم بعد ذلك يبدأ المريدون بقراءة الكتب على الشيخ ከዚያ በኋላ ኪታብ ማቅራት ይጀምራሉ። ተማሪዎቻቸው መቅራት ይጀምራሉ።
وكان يقرأ عليه أحيانا في مجلس واحد في 8 كتب عندي بتكمتበት አንዳንድ ጊዜ 8 ኪታቦች የሚቀርቡበት ጊዜ አለ። አንዱ ሲጨርስ ሌላኛው እየተተካ 8 ኪታቦች። አንድ አይነት ፈን አይደለም፣ አንድ አይነት የትምህርት ዘርፍ አይደለም። አንዳንዱ በተፍሲር ጉዳይ፣ ሌላኛው በሐዲስ ጉዳይ፣ ሌላው በፊቅህ ጉዳይ፣ ሌላው በኡሱል ጉዳይ፣ ሌላኛው በነህው ጉዳይ፣ ሌላኛው በሲራ ጉዳይ የተለያየ የትምህርት ዘርፍ ነበር ያቀሩ ነበሩት በተለያየ ዘርፍ። فإذا دخل الظهر በዚህ መልኩ ያቀሩ ዙሁር ሲገባ አሁንም የዙሁር ወቅት መግባቱን በደንብ እንዲያጣሩና ፀሐይ ካለች ደግሞ ጥላን ክትትል አድርገው በደንብ መግባቷን ካረጋገጡ በኋላ አዛን እንዲደረግ ያዛሉ። ከዚያ በኋላ ኢቃም ያኒ አዛን ከተደረገ በኋላ እሳቸው ወደ ሱና ሶላት ያመራሉ ማለት ነው። ሐታ እሳቸውም ብቻ ሳይሆን አብረዋቸው ያሉትንም ደግሞ ያዟቸው ነበር ስገዱ እያሉ ማለት ነው። ያ አህለ العافيه صلوا السنه ይሏቸው ነበር። እናንተ የዓፊያ የጤና ባለቤቶች ሆይ ሳትታመሙ ዓፊያ ጤንነት ሳይገድባችሁ በፊት ሱና ስገዱ እያሉ ያዙ ነበር። ሱብሃንአላህ። እኛ የእሳቸው ተማሪዎች ነን የምንለው ምን ያክል ተግባር አለ ራሳችንን። ከዚያ ሱናን ሶላት ተደረገ በኋላ ኢቃማ ይደረጋል። በአዛንና በኢቃማ መካከል ደግሞ ዚክርም አለ ዱዓም አለ። ይሄ ሙስተጃብ የሆነ ሰዓት ነውና በደንብ ኢሽቲጋል ያደርጉ ይጠመዱ ነበር በዚህ። ከዚያ በኋላ ያኒ ሲዋክን ከመጠቀም ጋር ሱናውን ያሟሉ ሆነ ወደ ዙህር ሶላት ይገባሉ። فاذا انهى الصلاه ሶላትን ከጨረሱ በኋላ እንደገና አሁንም ወደ ዚክር ወደ ዱዓው ያመራሉ ማለት ነው። ለምን ከሶላት በኋላ የሚደረግም ዱዓ ነብዩ አለይሂ ሰላቱ ወሰላም አስመዑ ዱዓ ما كان في جوف الليل ودبر الصلاة المكتوبات الصلوات المكتوبات الإمام الترمذي بزجبت حديث الله زند يبلغ تسمية تقبينة ያለው ዱዓ መካከል አንዱ በሌሊት የሚደረግ የሌሊቱ አጋማሽ ውድቅት ሌሊት ላይ ተነስቶ የሚደረገው ዱዓ እንዲሁም ከየሶላት ግዴታ ከሆኑ ሶላቶች በኋላ የሚደረግ ዱዓ ነው አሉ ነብዩና ሙሐመድ አለይሂ ሰላቱ ወሰላም። ሸይኻችንም ይሄን ተግባር ላይ ያውሉ ነበር። ثم يصلي الراتبة البعدية كذا كظهر بهالا يسجدون بعديا سنة يسجد نبرا. ثم يشتغل كعادته إما بإعطاء درس أو بالإجابة على أسئلة أو بإقراء من لم يقرأ بعد من المريدين. كذا بهالا درس ميساتوت كالله يسألو ملس دقمو مياسفل لغاچو تياكيوش كالو يملسالو كذا ما يالقرو دقمو تماريوچاچو كالو كتابوچن يقتلالو وهكذا سبحان الله። በዚህ መልኩ ድክም ይላቸዋል። ከዚህ የተወሰነ አረፍ ይላሉ። يستلقي قليلا ጋደም ይላሉ። የሚገርመው ነገር ግን حتى ተጋድመው እንኳን አያሳርፏቸውም ነበር ሱብሃንአላህ። ምክንያቱም ያኒ ሐጃው ወደርሳቸው ያለው ሐጃው በጣም አስፈላጊ ብዙ ነገሮች ስላሉ ማለት ነው። ያለርሳቸው የማይሆኑ ብዙ ነገሮች ስላሉ ማለት ነው። እንዲህ በተጋደሙበት ሰዓት እንኳን እንዲሁ ዝም ብለው አይተዋቸውም። በዚህ ሁኔታ ላይ ያሉ يسألونه ይጠይቋቸዋል ويستشيرونه ምክርም ያማክሯቸዋል አንዳንድ የዳዕዋ የተለያየ ጉዳይ ላይ። ከዚያ በኋላ እስከ አስር ሶላት በዚህ መልኩ እስከ የአስር ሶላት እስከሚገባ ይቀጥሉና ከዚያ አዛን ኢቃም ተደርጎ ይሰግዳል። ከዚያ በኋላ ምናልባት የደርሱን ዓም ካለ ሁሉን አቀፍ የሆነ ደርስ የሚሰጡበት ጊዜ አለ። ወባዕድ ደርስ ከደርስ በኋላ ደግሞ የተለያዩ ጥያቄዎችን ምክሮችን ወይም ማማከር የሚያስፈልገው የተለያዩ ነገሮች ካሉ እንግዳ አዲስ ሰዎች ካሉ የማቅረብና እሱን የማናገር የማላመድ ስራ ይሄ ሁሉ እሳቸው ላይ ይሰሩት ነበር። አላህ በወቅቱ እውቀታቸውን በረካ አድርጎላቸው ማለት ነው። ያኒ سبحان الله. وكان من عادته أن يقدم للضيوف الشاي بالحليب. يعني عاداتቸው እንግዳ በሚመጣበት ጊዜ ሻይ ከወተት ጋር እያደረጉ ያቀርቡላቸው ነበር። አንዳንድ ጊዜ ሸይኻችን ሁለትም ሶስትም ወይም ከዛም በላይ አንዳንድ ጊዜ 8 ተከታታይ ደርሶችን የሚሰጡበትም ጊዜ አለ። ሱብሃንአላህ። ያኒ ደርስ የሚሰጥ ሰው ምን ያክል አድካሚ እንደሆነ ይረዳዋል። ይሄን የሚለው ነገር ምን ያክል ከባድ እንደሆነ ሁለት ሶስት እንኳን የሰጠ ሰው ምን ያክል እንደሚደክም ይታወቃል። ተከታታይ የሆኑ 8 ደርሶችን አንዳንድ ጊዜ የሚሰጡበት ጊዜ አለ። በአንዳንድ ጊዜ 12 ደርሶችን የሚሰጡበት ጊዜ አለ። ሱብሃንአላህ አላሁ አክበር። ከዕለታት አንድ ቀን ታዲያ الشيخ نبيل حفظه الله الله ይጠብቃቸውና لو ترتاحون قليلا አሏቸው ሼኻችንን ማለት ነው። ምን ነው ብታርፉ የተወሰነ አሏቸው። فقال نعم እሺ مرحبا سبحان الله رفتاچون እስቲ እንመልከት። فدخل الى الغرفه ወደ غرفው ለክላሳቸው ገባሉና واستلقى دقائق ከዚህ የተወሰኑ ደቂቃዎችን ጋደም አሉና ثم قام ከዛ ቆሙ وقال نعود الى الناس ወደ ሰዎች እንመለሳሉ። فقال له الشيخ نبيل ምን አሏቸው?
بعد مرتاح أو جنا ما تشرفت شونا شيخاتشن هو يالواتشو فقال الناس ينتظرون سوتش كويت من ينالو الله أكبر من أين تهم من دبرتشو عجب يسبل نجار شيخاتشن رضي الله عنه ከዚያ በኋላ የመግሪብ ወቅት በሚቀርበት ጊዜ አሁንም ሶላተል መግሪብ አዳን ተደርጎ ኢቃም ተደርጎ ይሰግዳል። ከዚያ በኋላ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚቱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህን ሁሌም 10 ጊዜ ከሱብሕ በኋላም ከመግሪብ በኋላም ሁሌም የማይተውት ዚክራቸው ነበረ ማለት ነው። አላህ ከዚያም በተጨማሪ አላሁመ አጅርኒ ሚነናር አላህ ሆይ ከእሳት ጠብቀኝ እያሉም ደግሞ 7 ጊዜ ይሉ ነበረ። ይሄም ደግሞ ሐዲስ ላይ ስለመጣ ነው። ነቢዩና ሙሐመድ አለይሂ ሰላቱ ወሰላም ኢዘን ሰረፍ አልኢማሙ ጠበራኒ አቡ ዳውድን በዘገቡት ሐዲስ ላይ ምን ይላሉ? ኢዘን ሰረፍተ ሚን ሶላቲል መግሪብ ለአንዱ ሶሐባቸው ሲመክሩት ነው። የመግሪብን ሶላት ሰግደ ከጨረስክ በኋላ አሉት ፈቁል እንደዚህ በል አላሁመ አጅርኒ ሚነናር 7 مرات 7 ጊዜ ይሄን በል فإنك إذا قلت ذلك አንተ ይሄን የምትል ከሆነ አሉት ثم مت في ليلتك በዚያው ሌሊት የምትሞት ከሆነም كتب لك جوار منها ከእሳት የተጠበቅ ትሆናለህ ይደነገግልሃል ይሄ ነገር አሉ። وإذا صليت الصبح فقل كذلك የሱብሕን ሶላትም እንደዛው ከሰገድክ በኋላ 7 ጊዜ اللهم أجرني من النار በል فإنك إن مت في يومك በዛው ዕለት ከሞት ካሉት كتب لك جوار منها كأسات متبك لأنت يدنك الله يعني تتبك على كأسات على سبحان الله الله أكبر إهن شيخاتشن تكبار لا ياور نبر 7 جزي اللهم أجرني من النار إلو نبر كصبح صلاتنا كمغرب صلاة بخالة مالتنا ከዛ በኋላ እንግዲህ መግሪብ ከተሰገደ ዚክራቸውንም ካሉ በኋላ ምግብ ይቀርባል። ከዛ በኋላ ፈይድዑ ሸይኹና አልከቢራ ወሰጊራ ህፃናትንም ትልቆችም ያሉትን በአጠቃላይ እንግዶችም ካሉ እንዲቀርቡ ሁሉንም ይጠራሉ። ወየድፈዑ ሸይኹና ቢማ ጣበ ሚን አጣዓሚ ኢላ ገይሪሂ በጣም የሚጣፍጥ ካለ ለእርሳቸው ያደርጉት ሌሎች ነበር ይሰጡ የነበረው። ወየትሩኩ ሊነፍሲሂ ልኹብዘ ወልመረቅ እርሳቸው መረቅ አለ ኹብዝ ጋር አድርገው ፍቷቸው ነበር የሚመገቡት የነበረው። وإن كان عنده ضيوف እንግዶች ካሉ ደግሞ جاءوا من سفر ከሰፈር የመጡ እንግዶች ካሉ يشتري طعاما خاصا لإكرامهم እንግዳ ማክበር በሸሪዓችን ትልቅ ቦታ የሚሰጠው ነገር ነውና من كان يؤمن بالله واليوم الآخر فليكرم ضيفه ብለዋል ነብዩ አለይሂ ሰላቱ ወሰላም። የሙእሚን መገለጫ ነውና ልዩ የሆነ ይገዙላቸው ነበር እንግዶች ማለት ነው። يعني ለየት ያለ ከሌሎች በተለየ መልኩ እንግዳን የበለጠ ማስተናገድ ማለት ነው። وبعد الطعام ከምግብ በኋላም ደግሞ ልክ ነብዩ አለይሂ ሰላቱ ወሰላም ያስተማሩትን የሚባለውን ዚክር ይላሉ ያመሰግናሉ ጌታቸውን الحمد لله الذي أطعم وسقى وسوغه وجعل له مخرجا ይሄን ዚክር ይሉ ነበር። ሌላም እንደዛው የሚሉት ነበር። ሐዲስ ላይ የመጣ ነው። ይሄም الحمد لله الذي أطعمني هذا الطعام ورزقنيه من غير حول مني ولا قوة يتننش ወንጀሎቹን ይማርለታል ያለበት ከዛም ሸይኻችን ረዲየላሁ ዐንሁ ተቅሪበን በሀገራችን አቆጣጠር 2 ሰዓት አካባቢ ሲሆን የኢሻ ሶላት ይሰግዳሉ 2 ረካዓም ከዛ ሱናውን ከዛም ይሰግዳሉ። ከዛ ወደ ጉርፋቸው ወደ ክላሳቸው ይገቡና የተወሰነ ለማረፍ ብለው ነው ሱረቱል ሙልክን ጋደም ብለው ይቀራሉ። ሱረቱል ሙልክ ነብዩ አለይሂ ሰላቱ ወሰላም هي المانعه هي المنجيه ብለዋል። እሷ ከቀብር ቅጣት የምትከላከል ነፃ የምታወጣ ነች ብለው ነብዩ አለይሂ ሰላቱ ወሰላም ተናገሩላት ነችና ሱረቱል ሙልክ ተባረከ الذي بيده الملك وهو على كل شيء قدير እስከ መጨረሻው ማለት ነው። በየጊዜው በየዕለቱ በየሌሊቱ ያዘወትሩ ነበር። አይሻን ከሰገዱ በኋላ ጋደም ብለው ይቀሩ ነበር ማለት ነው። ይሄን ሁላችንም ልምዳችን አድርገን እንያዘው። ከዛ የተወሰነ ቆይተው ከግማሽ ሰዓት በኋላ አካባቢ አብዛኛው እዛው ቤት የሚያድሩ ሲቀሩ ሁሉም የወጡ ይሆናሉ በዚህ ሰዓት ላይ። ከዛ ሼኻችን የተወሰነ ማነቃቂያ እንዲሆን ውሃ ከአሰል ከማር ጋር ቀላቅለው ይጠጡ ነበር የበለጠ እንዲነሽጡ ማለት ነው። እንግዲህ ሌሊት ነው። በሌሊቱ ነው في الكتب إلى قريب الواحدة ليلا وأحيانا إلى الثانية عندنا جزء كليلة كسبع ساعات درس عندنا جزء كسمن ساعات درس كتابوችን ማገላበጥ ይጀምራሉ። سبحان الله ትልቅ ኃላፊነትና የኡማ ኃላፊነትና ባቸው ስለሆኑ ويتخلل هذه القراءات أيضا مسائل يعني ይሄን ያነበብሳቸው የሙጣላዓ ያደረጉ ወይም ደግሞ ኪታብ ያገላበጡ ያለ ደግሞ ሌሎች
የተለያዩ አዛው ያሉት ለምሳሌ ምክር የሚፈልግ ወይ ደግሞ ጥያቄ ያላቸው ካሉ እነሱ እየመጡ በመካከል ይጠይቋቸው። ሱብሃንአላህ። ከዚያ በኋላ 8 ሰዓት እንደዛ አካባቢ ሲሆን በሀገራችን አቆጣጠር ለማረፍ ብለው ወደ ውስጥ ይገባሉ። ከዛ ጋደም ይብላሉ። ሱብሃቸው እጃቸው አይነጠልም። ላኢላሃ ኢላላህ አስተግፊሩላህ እያሉ በዚያው የተወሰነ ይተኛሉ ማለት ነው። እዚያ በመካከል ላይ ድንገት ከነቁ አሁንም ላኢላሃ ኢላላህ ዚክር ነው። ላኢላሃ ኢላላሁል ዋሂዱል ቀሃር ረቡስ ሰማዋቲ ወልአርዲ ወማ በይነሁማ አልዐዚዙል ገፋር። ይህን ሐዲስ ላይ ኢማሙ ነሳኢ በዘገቡት ሐዲስ ላይ የመጣ ስለሆነ ነቃ ባለ ሰው ይህን ማለቱ ይወደዳል። ይሄን ይሉ ነበረ። ሱብሃንአላህ። ከፈጅር በፊት የተወሰነ 1 ሰዓት ቀደም ሲል እንደገና ቀናቸውን ይጀምራሉ። አሁንም እንደገና በአዲስ መልኩ ተመልከቱ የሚተኙት ምን ያክል ትንሽ ጊዜ እንደነበረ ማለት ነው። ሱብሃንአላሁ አክበር። የሆነ ጊዜ ላይ አላህ በጣም ከባድ የሆነ ዙናሩ ናር ይሉታል። በጣም ከባድ የሆነ በጣም አሟቸው ነበር ይላሉ። ፈአራዱ ማስተማር ፈልግ ሊወጡ ሲሉ ወሆ ፊ ሀዲል ሐል በጣም ከብዷቸው አሟቸው ባለበት ሁኔታ ከተማሪዎቻቸው አንዱ ምን አላቸው? መውላና ሸይኻችን ሆይ አላቸው፣ አንተ መሪድ አንተ እኮ አሟቸዋል ሲላቸው ፈቃለ ሁና አለም ወሁናከ አለም አሏቸው። ሱብሃንአላህ። እዚህም ብቀርም ያው ህመሙ አይቀርልኝም፣ በወጣም ደግሞ መታመሚ አይቀርም። ስለዚህ ያስተማርኩ ህመም በዛው ቢቀጥል ይሻለኛል አሉ። ሱብሃንአላህ። አላሁ አክበር። ተመልከቱ ምን አይነት አስተሳሰብ፣ ምን አይነት ዲኑን ለመኸደም ምን አይነት ሂማ እንደነበረ ሸይኻችን ረዲየላሁ ዐንሁ። ሸይኻችን እንደ መጨረሻ የተወሰነ ማስቀመጥ የምፈልገው ነገር የተለያዩ ነሳኢሖችን የተለያዩ ምክሮችን ለግሰው አስተላልፈውልን ሄደዋል ረዲየላሁ ዐንሁ። ተማሪዎቻቸውን አሁን ላይ እንደዚህ ነሽበው ነቅተው የምትመለከቷቸው የሸይኻችን ተውጂህ የሚሰጧቸው ምክር ነው። ከልጅነታቸው ኮትኩተው ሲያሳድጓቸው እነ ሼክ ነቢል የሚሆን እነ ሼክ ጀሚል የሚሆን የተለያዩ መሻይኾች በአጠቃላይ እነ ሼክ ሰሚርም እነዚህ ትልልቅ መሻይኾች አሁን ላይ ዓለምን የዳዕዋውን እየመሩ ያንቀሳቀሱት ያሉ ታላላቅ መሻይኾች በእርሳቸው ተርቢያ እርሳቸው ባስተማሯቸው መንገዱን በደንብ አድርገው ኮትኩተው ለዲን በምን መልኩ መቀደም እንዳለባቸው ስለኮተኮቷቸው ነው ማለት ነው። ሸይኻችን ምን ከተናቸው መካከል አልየውመ አሉ አሁን ባለንበት ዘመን አሉ መን የሰረ አላሁ ለሁ አላህ ያገራለት ሰው ዒልመ አህሊ ሱነቲ የአህል ሱና ወልጀማዓን እምነት መማርን አላህ ያገራለት ሰው ወልዓመለ ቢሂ ከዚያም መተግበርን ወሰባተ ዐለይሂ በእሱ ላይ መጽናትን አላህ ያገራለት ሰው ወዲፋዕ አንሁ ለእሱም መከላከል ለመሆን ያበቃው ሰው አሉ ወተሕዚር ናስ ወተሕዚር ሰዎችንም ለማስጠንቀቅ ሚማ ዩኻሊፉ ዐቂደት አህሊ ሱና ሚማ ዩኻሊፉ ዐቂደት አህሊ ሱና የአህል ሱናዎችን ዐቂዳ ከሚቃረን ነገር ሰዎችን ለማስጠንቀቅን አላህ ያገራለት ሰው አሉ ፈልየሕመድላህ አላህን ያመስግን አሉ። ወሊየስተብሽር አላህ እንግዲህ ብስራት ለሱ የተገባው ነው ደስ ይበለው አሉ። ቢማ ወዐደ አላሁ ተባረከ ወተዓላ ፋዒለሁ ሚን ደረጀት ሸሃዳ የሸሂድነት ደረጃ አላህ ቃል ገብቶለታልና ሐዲስ ላይ እንደመጣልን ማለት ነው። ለሁ አጅሩ ሸሂድ ብለዋልና ነቢዩ ዓለይሂ ሰላቱ ወሰላም ሃኒ አለሁ አሉ። እንኳን ደስ ያለህ በሉት ለዚህ አይነት ሰው አሉ። ሱብሃነላህ። ሌላም ንግራቸው ላይ ሸይኻችን አለዚ የቁል በአሁን በዘመናችን ላይ ቀጥ ብሎ የሚቆም ሰው ቢሒማየት ዐቂደት አህሊ ሱና ወዲፋዕ ዐንሃ የአህል ሱና ወልጀማዓ ዐቂዳን ለሱ ለመጠበቅ እንክብካቤ ለማድረግ የሚንቀሳቀስ የሚለፋ ሰው አሉ። ወነሽሪሃ በይነ ናስ ወደ ሰዎች ለማሰራጨትም ባገኘው ሚዲያውንም በመጠቀም በተለያየ ሁኔታ ይሄን የአህል ሱና ወልጀማዓ ዐቂዳ ለማስተላለፍ የሚነቃ የሚንቀሳቀስ ሰው አሉ። ወቢሙሐረበት ፊረቂ ዶላል እነዛን የጥመት አንጃዎችም ደግሞ በመዋጋት ላይ በአንደበቱ በማስረጃ የሚዋጋ ሰውም አሉ። ወተሕዚር ሚን ኩፍርያቲሂም እንደዚሁም ከእነሱ ክህደታቸው ሰዎች ለማስጠንቀቅ ላይ በዚህ ቀጥ የሚል ሰው አሉ። ወየእምሩ ቢልማዕሩፍ ወየንሃ ዐኒል ሙንከር በመልካም የሚያዝ ከመጥፎ የሚከለክል ሰው አሉ። ወየልዘሙ መዝሀብ አህሊ ሱነቲ ወልጀማዓ የአህል ሱና ወልጀማዓዎችን ዐቂዳ ንጹህ የሆነውን አጥብቆ ነክሶ የሚይዝ ሰው ለሁ አጅሩ 50 ሚን ሰሓበቲ ፊል አምሪ ቢልማዕሩፍ ወነህይ ዐኒል ሙንከር አሉ። እነዚያ ሰሓባዎች በመልካም በሚያዙበትና ከመጥፎ በሚከለክሉበት ጊዜ የሚያገኙትን አጅር 50 ወራኢኩም አያምን ከባድ የሆኑ ጊዜ
ይመጣል ወደፊት አሉ። አሰብሩ ፊህነ ሚስሉ ልቀብዲ ዐለ ልጀምር ታግሶ ዲኑን ነክሶ በዚያን ጊዜ መቀጠል አሉ ፍም እሳት እንደመጨበጥ በጣም የሚከብድበት ጊዜ ይመጣል አሉ። ሊልዓሚል ፊህነ ሚስሉ አጅሪ 50 ረጁላን እዚያ ላይ የሚተገብር የሚለፋ በመልካም ማዘዝ መጥፎ መከልከል ላይ የሚተጋ ሰው አሉ የ50 ሰው አጅር ይሰጠዋል አሉ። ያዕመሉነ ሚስለ አመሊኩም እንደናንተ 50 የሚሰሩ ሰሃባዎች ነው እንደዛ የሚሏቸው 50 ይባዛላቸዋል ወደፊት ለሚመጡ ሰዎች አሉ። ከዛ ሰሃባዎች ጠየቁ ያ ረሱላህ አጅሩ 50 ሚና አው ሚንሁም የ50 ሰዎች አጅር ስትሉ እንደኛ አይነት ሰዎች እንደ ሰሃባዎቻችሁ አይነት ሰዎች 50 እጥፍ ማለት ነው ወይስ ደግሞ ከነሱ በዘመናቸው ካሉት ሰዎች ነው ሲሏቸው قال لا بل اجر 50 رجلا منكم ከናንተ ከባልደረቦች ከሰሃባዎች እናንተ ከምታገኙት በ50 እጥፍ ያገኛሉ እነሱ አሉ። يعني نعم በዚህ ይሄ ማለት الخصوصيه لا تعني التفضيل او لا تقتضي التفضيل በዚህ ጉዳይ ላይ خصوصية كنبي عليه الصلاة والسلام بقولها لما توت أصدقوا نبي عليه الصلاة والسلام ليو نجر يعني نجي بتقل بكتة ملكتنا صحابة وشو بلاش عنده هو يتوقع نجرنا مالتنا إجمالا بمجرشان عندنا نقدر تلاقيو شيخاتين لما ورفن ويم دكمو لما طلعت مثل أي نجر من نجروا سوت شالونا ياسكم متواتن رصاتشو هو اللي ميكروتن إنيام من لهم አስቀምጬ ንግግሬን ጨርሳለሁ። وقال شيخاችን ምን አሉ ረዲየላሁ ዐንሁ نحن ما أتينا بدين جديد እኛ አዲስ እምነት ይዘን አልመጣንም አሉ። لكن الذي لا يميز ነገር ግን ይሄን ለይቶ ሐቁን እውነቱን ለይቶ የማያውቅ ሰው قد يقول የተለያየ መጥፎ ነገር ሊናገር ይችላል። إذا سمع منا كلاما هو حق وصحيح من جهله ከጅህልናው ካላዋቂነቱ የመነጨ የተነሳ የተለያየ ሌላ ነገር ሊናገርብን ይችላል አሉ። والحمد لله ምስጋና ይገባው ለአላህ አሉ። على الخط الذي نحن والحمد لله أنيا لا الله مسجانا يدرسون نالو على الخط الذي كان عليه الصحابة صحابة وتنبروا بات مسمر لين يعلنوا ومن تبعهم الناس تكتلوا يمتوا من قر لين يعلنوا إلى يومنا هذا اسكاهن درس بزاو سنتن يعلنوا اسكاهن درس بالو علماء مسمر لينو من علماء الإسلام الإسلام اللي كاونت بالو بات مسمر لين ما فتحنا للناس لسوج الكفتنم خطا جديدا عديس مسمر الكفتنم يعلم ذلك من يعلم ይሄን የሚያውቀው ያውቀዋል አሉ። እኔም የመጨረሻ የምለው የሼኻችንን የመጡበትን መንገድ ፍንትው ያለ ንጹህ የሆነ መንገድ መሆኑን የሚያውቀው ያውቀዋል። ሒስድ ምቀኝነት ያለበት ወይም ጅህልና ያለበት መቼም እውነታው ይሄ ፍንትው ብሎ ላይታየው ይችላል። የሚያውቅ ግን አላህ ልቦናውን የከፈተለት ያውቀዋል። አላህ ሱብሓነሁ ወተዓላ የእርሳቸውን መስመር የነቢዩና ሙሐመድን አለይሂ ሰላቱ ወሰላም መስመር ጠብቀው ለዲኑ ታጋዮች ታግለው ከሚሞቱን አላህ ያድርገን። የሸሂድነትን አጅር ከሚያገኙት ባሮቹ ያድርገን። ባረከላሁ ፊኩም ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።